ወዳጃችን ሞት የፍጥረታት የመጨረሻ ዕጣ ፈንታ በሆነባት ህይወት በሞት የተለየን ወዳጅ ዘመድ በተለያየ ስነ ስርዓት ዘክሮ መሸኘት በየትኛውም የዓለም ጥግ ያሉ የሰው ልጆች የሚከውኑት ድርጊት ነው። እርግጥ ነገሩ ከሀገር ከአካባቢ የሚለያይ ቢሆንምና ሟች ወዳጅ ዘመድን የሚያቃጥሉ በማድረቂያ መድኃኒት አድርቀው የሚያኖሩና ሌሎችም አይነት ልማዶችን ዓለማችን ብታስተናግድም በብዙዎች ዘንድ የተለመደው ሟችን ገንዞ ጉድጓድ ምሶ መቅበርና አፈር ማልበስ ነው ቢባል መሳሳት አይሆንም። እና ሎት ነፍሳቸው ከስጋቸው የተለየችባቸውን ሟች ዘመዶቻቸውን ገንዘው በሳጥን ውስጥ በማኖር የሽኝት ስነ ስርዓት አዘጋጅቶ ወዳጅ ዘመድ እየመጣ እንዲሰናበት ከተደረገ በኋላ ግብአተ መሬታቸውን መፈጸም በተለመደበት የፈረንጆቹ ዓለም ከሰሞኑ አንድ ያልተለመደ የሽኝት ስነ ስርዓት ተከስቶ ብዙዎችን ማነጋገሩን ሚረር ድረገጽ አጃይብ ነው አቦ ሳይል ባልቀረበት ዘገባው አስነብቧል። ነገሩ እንዲህ ነው። ከካሪቢያን ደሴቶች አንዷ በሆነችው ፖርቶሪኮ ውስጥ መኖሪያውን ያደረገው ፈርናንዶ የተባለ 26 ዓመት ወጣት ማንነታቸው ባልታወቀ ወሮ በሎች በጥይት ተደብድበው ይገደላል። ለወትሮ ተጫዋች ሳቂታና ቀልጣፋ የነበረው ልጃችንን እንዲሁ በሳጥን ውስጥ አጋድመን አይደለም የምንሸኘው ያሉት ቤተሰቦቹ ታዲያ ከዚህ ቀደም ታይቶም ተሰምቶም በማይታወቅ መልኩ ፈርናንዶ የራሱን የቀብር ሽኝት ስነ ስርዓት ልብሱን ግጥም አድርጎ እንደለበሰ አናቱ ላይ ኮፍያውን አድርጎ አንድ እግሩን ሌላኛው እግሩ ላይ አጣምሮ ተቀምጦ እንዲታደም አድርገው ነው እስከ ወዲያኛው የሸኙት። ወሮ በሎች 15 ጥይቶችን ላዩ ላይ ቆጥረውበት ህይወቱ ያለፈችው ፈርናንዶን በማድረቂያ መድኃኒት አማካኝነት ልክ በህይወት እንዳለ ሰው ወንበር ላይ ተቀምጦ አይኖቹን እንደከፈተ ለቀስተኞች እየመጡ እንዲሰናበቱት ያደረግነው ደስተኛና ቀልጣፋ ሆኖ የኖረው ወንድማችንን ልናስታውሰው የምንፈልገው ልክ በህይወት ሳለ እንደነበር በመሆኑ ነው ስትል ይሂዝ የተባለች የፈርናንዶ እህት ተናግራለች። ልክ በህይወት ያለ ይመስል እንዲህ ተቀምጦ ሲመለከቱት በርካቶች እጅጉን ተደንቀዋል ያለችው ደግሞ ሌላኛዋ የፈርናንዶ እህት ናት። አሁን እንዲህ ያልተለመዱ የቀብር ሽኝት ስነ ስርዓቶችን ለሀገሬው እያስተዋወቀ የሚገኘውና ሟቹን ፈርናንዶን የገዛ ሽኝት ስነ ስርዓቱን ቁጭ ብሎ እንዲታደም ያደረገው ማሪን የቀብር አስፈጻሚ ድርጅት ባለቤት ወይዘሮ ዳማሪስ ማሪን ሁሉንም ነገር ከቤተሰቡ ጋር በመመካከር እንዳከናወኑ ታውስተው እስካሁን ካስፈጸሟቸው የቀብር ስነ ስርዓቶች የፈርናንዶን ለየት የሚያደርገው እግሮቹን አጣምሮ መቀመጡ ነው ብለዋል። ምናልባትም እስከ ወዲያኛው አሸልቦ አይኖቹ ያልተከደኑ በዓለም የመጀመሪያው ሟች ፈርናንዶ ሳይሆን አይቀርም ሲሉም ነው ወይዘሮ ማሪን ያከሉት። ወዳጃችን የፈርናንዶን ገዳዮች አድኖ ለመያዝ ፖሊስ ብርቱ ጥረት እያደረገ ይገኛል። ወሮ በሎቹ ተይዘው ለፍርድ እንዲቀርቡና የሚገባቸውን ቅጣት እንዲያገኙ እየተመኘን ለፈርናንዶ ቤተሰቦች ጽናቱን ይስጣችሁ የሟችንም ነፍስ ይማር ብለናል።